እቺን ሀገር ተመልከቷት። በጣም ነው አይደል የምታምረው? ጋዛ ትባላለች። አሁን ደግሞ እቺ ውብ ከተማ ምን እንደምትመስል ላሳያችሁ። አሁን በዚህ ሰዓት ማለት ነው። ተመልከቱ። አመድ ሆናለች እንደምትመለከቱት። እነዛም ያማምሩ ፎቆች የሉ ፍርስራሽ ሆነዋል። ያ ቅድም ያያችሁት የሚያምረው ከተማ እንደዚህ አመድ ሆኗል። በምን ምክንያት? በጦርነት። ጋዛ ላይ ህፃናት ከዚህ በፊት እንደዚህ ነበር የሚቦርቁት። ተመልከቱ። ሀገራቸው ሰላም እያለች እንደምትመለከቱት በዚህ መንገድ ሀገራቸው ላይ ይጫወታሉ፣ ይቦርቃሉ። ዛሬ ግን በዛ አስከፊ ጦርነት ምክንያት ጋዛ ላይ እንደዚህ ሲቦርቁ ሲጫወቱ የነበሩ ህፃናት አሁን በምን አይነት ሁኔታ ውስጥ እንዳሉ ተመልከቱ። ሞኝ ከራሱ ብልጥ ደግሞ ከሰው ይማራል ይባላል። ኢትዮጵያዊ ነኝ የሀገሬ ሰላም ያሳስበኛል የምትሉ ግን አንድ ያዳምጡኝ እስቲ። የአንድ ሀገር ሰላም ማጣት፣ ጦርነት፣ እርስ በርስ መባላት ምን ያህል ጥፋት እንደሚያደርስ አያችሁ። እኛ ኢትዮጵያውያን አሁን እየሄድንበት ያለው መንገድ በዘረኝነቱና በፖለቲካው በዚህ ከቀጠለ እንደነሱ ማንሆንበት ምንም ምክንያት የለም። ኢትዮጵያ በምትባል እናት ሀገራችን አማካኝነት የአንድ እናት ልጆች ሆነን ሳለ ወንድም ከወንድም እርስ በርስ በጦርነት ዋጋ ከፍለናልም እየከፈልን ነው። ወንድም ከወንድም በሚያደርገው ጦርነት ሁሌም እንደምለው አሸናፊም ሆነ ተሸናፊ የለም፣ የሚያስከብሩትም ድንበር የለም። ምክንያቱም እናት ሀገር ኢትዮጵያ ያላት ድንበር ከኬንያ፣ ከሶማሌ፣ ከጅቡቲ እንጂ እርስ በርስ አማራ ከኦሮሞ፣ ኦሮሞ ከአማራ፣ ትግሬ ከአማራ፣ አማራ ከትግሬ፣ ወላይታ ከሲዳማ፣ ሲዳማ ከወላይታ ድንበር የለን። ስለዚህ እንደ ኢትዮጵያዊነታችን ዘረኝነት ውስጥም ሆነ ፖለቲካ ውስጥ የሌለን የሀገራችን የኢትዮጵያ ጉዳይ ሊያሳስበን ይገባል። የሀገራችን ሰላም መሆን እንደሚያስደስተን ሁሉ የሀገራችን ሰላም ማጣት ሊያሳስበን ይገባል። ሰላም ደግሞ እንደዚህ ቁጭ ብለን በምኞት የሚመጣ ነገር አይደለም። ሰላም የሚመጣው እያንዳንዳችን ለሰላም በምናበረክተው አስተዋጽኦ ነው። በግሌ ለሀገሬ ሰላም እኔ ምን አደረግኩ፣ ምን አበረከትኩ ከምኞት ያለፈ ብለን እያንዳንዳችን ራሳችን ልንጠይቅ ይገባል። የኔ አስተዋጽኦ እኔ ምን አበረከትኩ ልንል ይገባል። ስለዚህ አሁንም ደግሜ እላለሁ፣ ሞኝ ከራሱ ይማራል፣ ብልጥ ግን ከሌሎች ይማራል። ስለዚህ እኛ ኢትዮጵያውያን አሁን ከያዝነው መንገድ አንጻር ሞኝ ሆነን ከራሳችን ከመማር ይልቅ ብልጥ ሆነን ከሌሎች ተምረን በሰላምና በፍቅር በአንድነት ብንኖር ይሻላል እላለሁ። ሀገራችንን ሰላም ያደርግልን። አመሰግናለሁ።